ቀጣዩ መርሃ ግብር የሚሆነው ማርኬት ሊበሮች መኪናችንን ውስጥ እናጸዳለን ማለት ነው ያለ ማለት አውላችሁ ደግሞ የሚቀጥለው ሌላ ግሩፕ አለ እየመጣ ያለ እኔ እነኚህ ግሩፖች ዳንሰኞቹ ነው የምላቸው። ወደ ውስጥ ስታያቸው ወደ ግራ አንዴ ወደ ግራ አንዴ ወደ ቀኝ የሚደንሱ ተወዷ በምትመለከቱት ሁኔታ እንግዲህ ያስታው ዛውላ ወይ ማሽናችን ጨርሰናል። ተራረፉ እንግዲህ በዚህ መልኩ ይጀምራል። ሰላም የሮያ ዩቲዩብ ተከታታዮቻችን እንደምን ሰንብታችኋል? ይሄ ኑሮ በኢሮፕ የተሰኘ ፕሮግራማችን ነው። በኑሮ በኢሮፕ ፕሮግራም ላይ የተለያዩ ርዕሰ ጉዳዮችን ስንዳስስ እንደቆየን ይታወሳል። ለዛሬ ደግሞ እንግዲህ የተለየ ፕሮግራምን ይዘን መጥተናል። ይኸውም ዳንሰኛው ላቫጆ የተሰኘ ፕሮግራም ነው። ዳንሰኛ ላቫጆ ስንል ምን ማለታችን ነው? ምንስ ያጋጥመናል? የሚለውን ነገር ወደ ውስጥ በምንገባበት ጊዜ የምንመለከተው ጉዳይ ይሆናል። በፕሮግራማችን ተከታታዮች እንድትሆኑ ከወዲሁ እንጋብዛለን። አብራችሁን ስላላችሁ እናመሰግናለን። መልካም ቆይታ። የምትመለከቱት አሁን ወደ ውስጥ እየገባን ያለ ነው እና ወደ ውስጥ በምንገባበት ጊዜ ያው ፊት ለፊቱ እንደዚህ ይታያል። ብዙ ጊዜ በነገራችን ላይ በኢሮፕ ውስጥ ያሉ የዚህ ላቫጆዎች ሰው ወይም ደግሞ ሾፌር ይዞ እየነዳ የሚገባበትና ሾፌር ደግሞ ወርዶ የሚገባበት ሁለት አይነት ላቫጆች ነው ያሉት። አሁን እኛ ያለነው በሾፌር እየተነዳ የሚገባበት ላቫጆ ውስጥ ነው። እንደምታዩት መግቢያው ጋር እንግዲህ ይሄንን ነው የሚመስለው። ውስጡ ያሉት የተለያዩ ቡሩሾች ነው ያሉት። የተለያዩ ግፊት የሚሰጡ አየር ግፊት የሚሰጡ ውሃ ግፊት የሚሰጡ ቧንቧዎች ነው ያሉት። እንግዲህ ክቡራትና ክቡራን የሮያል ቲዩብ ታዳሚዎቻችን አሁን ቅድም እንዳልኳችሁ ወደዚህ ወደ መኪና ማጠቢያው መንገድ ልንገባ ነው። አሁን ከመግባታችን በፊት ያለው ሁኔታ ይሄንን ነው የሚመስለው። ወደ መኪና ማጠቢያው አሁን እየገባን ነው ያለ ነው። ክቡራትና ክቡራን ታዳሚዎቻችን እንግዲህ አሁን ሲገባ እንግዲህ ያለው ነገር መጀመሪያ ይሄ ነው። አሁን እንደምትመለከቱት የመጀመሪያው ሳሙና ነው። እንግዲህ አሁን ያያችሁት ያላችሁት ሳሙና ነው። እነኚህ እንግዲህ የምትዋቸው አሁን የማሻ ሂደቶች ናቸው። ይሄ ደግሞ ሌላው የማሻ ብሩሽ ነው።
አሁን እንግዲህ መኪናው ታሽቶ ለቅለቅ ብሏል በውሃ ለቅለቅ ካለ በኋላ የሚከተለው ነገር ምንድነው? ማድረቅ ነው። እንግዲህ እስቲ አደራረቁን ደግሞ አብረን እንይ። አደራረቁ እንግዲህ በዚህ መልኩ ይጀምራል። እዚህ ጋር አሁን እኔ ሁለት የሚታዩአችሁ ነገሮች አሉ። እነሱ የማሸትና አሽተውም የማድረቅ ስራ ነው የሚሰሩት። ክቡራትና ክቡራን ተመልካቾቻችን እነኚህን ደግሞ እንግዲህ እስቲ እንያቸው። አሁን ደግሞ የሚቀጥለው ሌላ ግሩፕ አለ እየመጣ ያለ። እኔ እነኚህ ግሩፖች ዳንሰኞቹ ነው የምላቸው። በእውነቱ ስታያቸው ወደ ግራ አንዴ ወደ ግራ አንዴ ወደ ቀኝ የሚደንሱ እንግዲህ ሁሉም ሰው ለምን ዳንሰኛው ላቫጆ ተባለ የሚለውን ነገር ማንሳት ይችላል ብዬ አስባለሁ። ወይም ደግሞ ሊያነሳ ይችላል። እንዳያችሁት እንደተመለከታችሁት በዚህ መልኩ መኪናው ታጥቦ ወጥተናል። ነገር ግን ለምን ዳንሰኛው ተባለ የሚለውን ነገር ስናየው እንደው መለስ ብለን ለማየት ያክል እያንዳንዱ የመኪና ማጠቢያ ውስጥ ያለው እንቅስቃሴ ሁሉ ከመግጃው ከመነሻው ጀምሮ ማለት ይቻላል እስከ መውጫው ድረስ በዳንስ የታጀበ ነው የሚል ስሜት ይሰጣል። ለምሳሌ መጀመሪያ ላይ እንደተነሳን ያለው የዚህ ያውን የውሃ አክተኑ አረጫጩ እስከነ ድምፁ በምንሰማበት ጊዜ የሆነ የዳንስ ሪትም ነው ያለው። ብሩሾቹ ደግሞ ሁለት ትልልቅ ብሩሾቹ እንግዲህ አሉ። እነኚህ ሁለት ብሩሾች እንደዚህ የሾሩ ልክ እንደ ዳንሰኛ ማለት ነው የሚቻለው እንዲህ የሾሩ መኪናውን በሚያጸዱበት ጊዜ ያለውን እንቅስቃሴ ነው እንግዲህ እኛ በዳንስ የመሰል ነው። ላይ ግን እንግዲህ በስተመጨረሻ ላይ የምናያቸው እነኚህ አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ግራ አንዴ ወደ ቀኝ እያሉ የሚወዛወዙት ማለት እንችላለን የሚወዛወዙት የማድረቂያና የማጽጃ ማቴሪያሎች እንደዚሁ የዳንሱ አንድ አካል ናቸው እና በዚህ ምክንያት እንግዲህ ከመጀመሪያው አንስቶ እስከ መጨረሻው ድረስ ይሄ ላቫጆ በዳንስ የተሞላ ነው ብለን ብንናገር መድፈር አይሆንብንም ብለን እናስባለን። ይሄ ያው የሪትም ጉዳይ ነውና ክቡራትና ክቡራን የሮያል ቲዩብ ተከታታዮቻችን እንግዲህ በተመለከታችሁት ሁኔታ በዳንሰኞቹ ታጅበን መኪናችን ታጥቦ ወጥተናል። ዳንሰኛው ላቫጆ እንግዲህ እንዳያችሁት ነው። ከግራ ከቀኝ የደነሰ መኪናችን ጸርቷል። በነገራችን ላይ በዚህ በዳንሰኛ ላቫጆ በሚታለፍበት ጊዜ ጸሎትን መጸለይ ይገባል ብንላለን በእኛ በኩል። ምክንያቱም እንዳያችሁ ትልልቅ የሆኑ ብሎኖች አሉ፣ የተለያዩ ነገሮች ነው እዛ ጋር ተሰቅለው ያለውና በዛ መካከል እንግዲህ በሚታለፍበት ጊዜ የሆኑ ነገር ቢላላ ወይ ቢወርቅ የደረሱም አንዳንድ አደጋዎች ስላሉ ማለት ነው። መቼም ከፈጣሪ ጋር መጓዝ ያሻል ብለን እናስባለን። ለማንኛውም በእኛ በኩል እሱን አድርገን አሁን ወጥተናል። አሁን ወጥተን የሚቀጥለው ስራ የሚሆነው የውስጥ ጽዳት ነው የምናደርገው። የውስጥ ጽዳቱም የሚከናወነው እዚሁ ባለንበት ስፍራ ነው። እንደምትመለከቱት የተለያዩ ቫኪዩም ክሊነሮች አሉ። በእነኛ አማካኝነት ሁሉም ሰው የራሱን መኪና ከውስጥ ያጸዳል ማለት ነው። ሌላ ደግሞ ጎማ መንፋት አለ። የጎማ የተነፈሰበትም ሆነ ማስተካከል የሚፈልግ ሰው እዚሁ ላይ በምታዩቸው ማሽኖች ጎማ መንፋት ስራ ይደረጋል። ዘይት በተወሰነ መልኩ መጨመር ካስፈለገ፣ ውሃ ማድረግ ካስፈለገ፣ ብቻ በጠቅላላ የሚያስፈልጉ ስራዎችን የመኪና ትንንሽ ሰርቪሶችን እዚሁ ባለንበት ስፍራ ላይ ነው እንግዲህ ከአጠባው በመቀጠል የሚደረገው ወይም ደግሞ የሚከናወነው።
በመቀጠል ደግሞ እንግዲህ የምናደርገው ቫኪዩም ክሊነሩን በመጠቀም ውስጡን እናጸዳለን ማለት ነው። ቅድም ጎማውን አድርገናል። ያንን ለማድረግ ቅድም እንዳልኳችሁ ሳንቲም ማስገባት ያስፈልጋል እዚህ ማሽን ውስጥ። እሱ እናደርግና እስቲ እናጽዳ ደግሞ። እንደተመለከታችሁት እንግዲህ በውስጡ ጽዳታችንን በዚህ መልኩ ጨርሰናል። ይህንን በቦታውን መልስና ወደ ቀጣዩ ደግሞ እናልፋለን። ክቡራትና ክቡራን የሮያል ቲዩብ ተከታታዮቻችን አብራችሁን ስላላችሁ እናመሰግናለን። አሁን የምናደርገው ደግሞ ምንድነው እንግዲህ የነዳጅ መሙላት ስራ እናከናውናለን። አውሮፓ ውስጥ ያለው የነዳጅ አቀዳድ ሲስተም ይሄ ነው የሚመስለው። እንደተመለከታችሁት ማንኛውም ሰው ይመጣል፣ በጀሪካንም መጥቶ መቅዳት ይቻላል። በነገራችን ላይ ግዴታ መኪና ማቆም ግዴታ የለም። መንገድ ላይ ለምሳሌ ነዳጅ ያለቀበት ሰው መጥቶ በጀሪካን ቀርቶ የሚሄድበት ሁኔታ አለ። ትልቁ ነገር ግን ማንም ሰው አስተናጋጅ የለውም። እዚህ ጋር ሁሉም ሰው ራሱን ነው የሚያስተናግደው። ያ ማለት በእምነት ነው ይሄ ስራ የሚሰራው። ምናልባት አንዳንድ ሰዎች ሊኖሩ ይችላሉ እንዴ እንደዚህ ቀርቶ በራሱ ጊዜ ተነስቶ ቢሄድስ የሚለው ነገር ሊመጣ ይችላል፣ ሊነሳ ይችላል። ይሄ ነገር ቢፈጠር ያው ኢሮፕ ውስጥ ብዙ ጊዜ ህግ በጣም ይከበራል እና ህጉ ደግሞ ያው ቤት ድረስ ነው የሚመጣው። ምናልባት አንድ ሰው በእንደዚህ አይነት መልኩ ቢሄድ በተለያየ ሁኔታ የተጠመደ ካሜራ አለ እዛ ነዳጅ ማደያ ላይ። የቀዳው ማን ነው፣ ታርጋ ቁጥሩ ምንድን ነው የሚለውን በመለየት የቀዳው ማን ነው የሚለውን ነገር ለይተው ያወጡታል። ከዛ ሳምንትም አይቆይም የማስጠንቀቂያ ሩምታ እና እንዲሁም ደግሞ ከሚከፈለው ከኖርማል የነዳጅ እጁ በላይ ራሱ ከቅጣት ጋር ራሱ የመክፈል ሁኔታዎች አሉና እንደዛ ሲጀመር ሰውም አያደርግም። ቀዳ ሰው ከፍሎ ይሄዳል። ምናልባት ግን መርሳት ሊኖር ይችላል። ሳይከፍሉ ረስተው የሚሄዱ ሊኖሩ ይችላሉ። እነሱ ብዙ ጊዜ ተመልሰው ነው መጥተው የሚከፍሉት። እኔም በራሴ አጋጥሞኝ ስለነበር ነው ይህን የምናገረው። ከዛ ውጭ ግን ማንኛውም ሰው በእምነት የሚፈልገውን ይቀዳል። ከቀዳ በኋላ ግን ያው የቀዳው የትኛው ቁጥር ላይ ነው የሚለው ይታያል። እያንዳንዱ መቅጃ ቦታ ቁጥር ስላለው ማለት ነው።
ክቡራን የሮያል ቲዩብ ተከታታዮቻችን እንደተመለከታችሁት እንግዲህ የዛሬው ፕሮግራም ይህንን ይመስል ነበረ። አዝናንታችኋል ወይም ደግሞ ጥሩ ጊዜን አግኝታችኋል ብለን እናምናለን። አላማው ኑሮ በኢሮፕ ምን ይመስላል ነው። ቅድም እንዳልኳችሁ በኢሮፕ ውስጥ ምን አይነት አኗኗር አለ በሚለው ዙሪያ ላይ በዛሬው ቀን የዳሰስነው እንግዲህ የኢሮፕን ላቫጆ ነው የተመለከትነው። ላቫጆ እንዴት ነው ምን ይመስላል የሚለውን አይተናል። የጋዝ ማደያ ስፍራ ላይ የሚደረጉትን ነገሮች እንግዲህ እንደተመለከታችሁት ተመልክተናል። መልካም ጊዜ ነው ብለን በራሳችን በኩል እናምናለን። በሌላ ጊዜ በሌላ ፕሮግራም መልሰን እንገናኛለን። ለዛሬ ግን አብራችሁን ስለነበራችሁ እናመሰግናለን። ቸርን ሰንብት ብለናል። እስከዚያው ድረስ ቻው ቻው ቺስ